ሁለት ዓመት እንትን ያረኩት ይሄ ምንድነው ከኔ ጋር በጅምሩት ሰጠጋባ ነው። እኔ መልካም ነገር ነው ማረገው የወልቃይት ህዝብ ያውቃል የሁመራ ሰው ያውቃል እንነሳሳና እሳት እናምጥብባት ብያላቅም እነሱ ግን እኔ ወልቃይቴ ነኝ ስለምን ለምንድነው እንደዚህ የሚያረግ የሱ ልማት ምን በሉ ነው የሚሉ አንተ ትውልድ አረገ የዘር ግንድ ከሰሜን ነው ምን እንድትሆን ነው የሚፈልጉት የነበረው እነሱ ከኛ ጋር ሆነ ነው እነሱ ጋር ሆነ በቃ ህዝቡን ስሙና ያለ ስሙ መስጠት እንዲሸማቀቅ እዛ ያለ ሰው ቢያንስ ወልቃይቴ ነው ብሎ የሚያስብ ሰው እንዳይኖር ለከዛ ሀገሩ አያቱ ቅድመ አያቱ ያቆየለት ሀገር የሚያፍር እኔ ስም መጥቀስ ስለማያስፈልግ እንጂ አንድ ጓደኛ ያለ በጣም ወደው ጓደኛ ወልቃይቴ ነው ወልቃይቴ ነው ይበል ቢዮ አብራራማ የሚባል ካፌ ሃውስ አለ እዛ ኮፊ ሃውስ ሄደህ እኔ ወልቃይቴ ነኝ በል ሞተሽልሻል ማለት ወልቃይቴ ነው የወልቃይት ሰው ነው በቃ አልልም አለ እንዴ ለምን አትልም አልኩት አልልም ያስሩኛል አለ መጨረሻ እንዴ ያስሩኛል ብለህ የምትፈራ ማንነትህ ነው እኔ ወልቃይት አማራ ነው ብለህ አላልኩም እኔስ ወልቃይቴ ነኝ በል ዝም ብለህ ወልቃይቴ ማለት እንኳን አማራ ነው ሊን ወልቃይቴ ማለት ማንነቱን አይገልጽ ይሄ 100% ለህሊና ለሃይማኖቴ ነው ማወራ ያለ የዚህን ያህል ህዝቡ ተሸማቆ ነው የሚኖረው ተሸማቆ በቃ አስፈራርቶት እዛ የሚኖረው ሳያስብ ልቡ ሸፍቶ እያለ ደምቶ እያለ በቃ እንደ እነሱ የሚወድ መስሎ ነው ሽማግሌ ቄስም ይዋሻል ትልቅ አዛውንት ቤተሰቡ እኛ አሁን ቤተሰብ ከትግራይ ነው የመጣው ያሳፍረኝም እኔ ትግራይ ነው የመጣው ቤተሰብ ማለት ለምን ያሳፍረኛል ግን ስነ ልቦናዬ ወልቃይት ነው ወልቃይቴ ነው ተወልደ ያደረበት ስነ ልቦና ነው ያስከው ከጃና ሞራ መጥቶ ያለ ቤተሰቡ ከደተውራ ታወሮ መጥቶ ያለበት ቤተሰባቸው ወልቃይቴ ነው አይልም ወይ አማራ ነኝ አይልም አንድ ሰው ብቻ ነው ሲል ሰምቼ ወልቃይት ነኝ ማለት በቃ ብዙ ችግር ስለሚያመጣ ነው ጫናው ነው ማለት ነው ይሁሉ ጫናው አታርስም በደንብ ግብሩ አቆይጭንባል ነጋዴ ኮንክም ተማረን እንድትጠፋ ማለት ተማረን እንድትጠፋ በቃ ሀገር እንድትሰድ አንገት እንድትደፋ ይሄን የተደረገ ከህዝብ ለህዝብ መጋጨት ኮስም አልፎ ሌላ ካማራ ጋርም ለመጋጨት እኛ ተዋልደን ተጋምደን ያለን ሰዎች ለመላየት እንድንበቃቀል የሰራ ቡድን ነው ጠቅላላ የትግራይ ህዝብ አይገልጽም የትግራይ ህዝብ በፍርሃት ልክ እንደነዛ የወልቃይት ተወላጆች ተፈርተው ትግራይ ውስጥ የሚኖሩት ልክ እዛ ሽሬም አድዋም መቀለም ያለ ሰው ፈርቶ ነው የሚኖረው እነዚህ በድን መተት ናቸው ጭራሽ ሰውን አስፈራርተውት የሚኖሩ እርኩስ ፍጥረት ናቸው ለህዝብም አይሆንም ለራሳቸውም አይሆንም ዝም ብሎ እኔ ምን እንደምንላቸው ግራ የሚገባይ ሰዎች መልካም ነገር የማይወድ አጋንንት ዝም ብሎ የሆነ እርኩስ ማለትም ህዝቡ ላይ ከፍተኛ የስነ ልቦና ጫና አለ ወልቃይት ማለት ያሳስራል ያሰድዳል ያስገድልም ይችላል እያልከን ነው እውነት ወልቃይት ማለት ብቻ ወልቀጣይ ማለት አንተ ያስገድላል እኔ ወልቃይቴ ነኝ ስላልክ ብቻ ያሳስራል ለምንድን ነው እንደዚህ ያልክ የትምክህት ቃል ነው ይላል በጣም የሚገርም የትምክህት ነው ይሄ ወልቃይት እንዴ ይሄ ሀገር ምንድነው አገሩ ነው ወልቃይት እንጂ ሰው ወልቃይት የለም እንዴ ወደ አድዋ የሚባል ለምንድነው ወደ አክሱም የሚባል ለምንድነው ወደ ራያ የሚባለው ለምንድነው እኔ በጣም ብዙ ተጋፍጬ ነው ያለፍኩት እኔ ወልቃይት መሆኑ ምንድነው የሚከፋቸው ወልቃይት አማራ ነው አላልኩም ዝም ብሎ ወልቃይት ነው ብትልኮ ነው አማራ ላይ ካልክማ ትርሸናለህ ወይ ደግሞ ባዶ 6 የሚባል አለ ይወረውራል እኔ ወልቃይት ነኝ ስላልክ ብቻ ቴንሽን ውስጥ እንደዚህ ትገባለህ አሁን ለምሳሌ ወድራያና ወደ አድዋ ይፈቀዳል በመላው ዓለም የተበተኑ አይሁዶች ከደረሰባቸው ጫና የተነሳ ሲጠየቁ ማንነታቸውን አይገልጹም የሆነ ሌላ ሀገር ዜጋ ነው የሚጠሩት እናንተም አሁን አንተ ስለደፈርክ ነው ግን እዛ ያለ ማህበረሰብ እኔ ወልቃይቴ ነኝ አይልም በቃ የሆነ ስም እየሰጠ ይኖራል ማለት ነው የት ነው ሲባል ሰሜን ምዕራብ ወይ ደግሞ የከተማው ስም ብቻ መጥበራ ቃፍታ የምትኖር ከሆነ ቃፍታ ነው ብለህ ትጠራለህ አድረመጽ ከሆነ አድረመጽ ብለህ ትጠራለህ ሁመራ ከሆነ ሁመራ ዳንሻ ከሆነ ዳንሻ እንጂ ወልቃይቴ ነኝ ማለት አትችልም ይሄ እውነት ነው ማለት ነው ለህሊና ለዝጋበር ለፈጣሪ ነው መሰክረው አይሁዳ አይደለም ዝም ወይ ደግሞ ሃይማኖት ቢስ አይደለም ህሊና ለህሊና ይገዛል አስተዳደገም እንደዛ ነው ለህሊና ባይገዛ
ከወያኔ ቡድን ብዙ ልጠቀም ነበር። እኔ ባረኩት እዛ ከተማ ቢያንስ የእርሻ ሀገር ነው ሀገሬ 300 400 ሄክታር ይሰጠኝ ነበር። ወይ ደግሞ የኢንቨስትመንት ተብሎ ቦታዎች ይሰጡኝ ነበር። ለህሊና ስለምኖር የወልቃይት ህዝብ ተበድነናል ብዬነማል። ሁመራ በደንብ አልለማችም። ይህን ስትል አንተ በቃ የሆነ እኔ ማንም ተልእኮ ሰጥቶ ያውቅም። እዚህ ወልቃይት አስመላሽ ኮሚቴ ያሉ ጓደኞቼ ናቸው፣ አብሮ አደገኛቸው። ለአንድ ቀንም ስለዚህ ጉዳይ እሺ አነጋግሮኝም አያውቁም። እኔም አግኝቻቸው አላውቅም። እንገናኛለን እዚህ አንዳንድ 22 ጎንደርም እንገናኛለን። እንደዚህ አርግ እስኪ ይሄን ተልእኮ ውሰድ ብሎኝ አያውቁም። ለኔ ግን ለእውነቱ ስለምመሰክር የነበርኩበት ያደግኩበት የወለድኩበት የተዳርኩበት አገርም ከተማ ስለሆነ ለእውነቱ ነው የምመሰክረው። ይሄ ከተማ ተበድሏል፣ ይሄ ህዝብ እየተበደለ ነው፣ እንደዚህ መሰረታዊ ነገር ያስፈልገናል ብዬ ነው ወጣም ነው የምዳፈረው። አብዛኛው እንደዚህ አይዳፈርም። ስለምን ይሄን ስትዳፈር ታልኩ ብዙ ጥቃቶች ይደርሳል። እሱን ነው ምን አሁን አንተ በስራ እንግዲህ ያንተ ኢንቨስትመንቶች ብዙ ናቸው፣ ብዙ ነገር ትሰራለና ይሄን ላይ መስተጋጎል ሳይፈጥርብህ ንግድ ፍቃዴ ወደዚህ እንዲያዞርኩት እንዳልከው ትክክል ነው። አውቆ የ10 ዓመት በፊት ነበር ግብር ነበረበት ኦዲት ይደረጋል ተብሎ ንግድ ፍቃድ ነበረኝ እና ቀሰቀሱት። እዛ የሚሰራ የኛ ሰው ነበርና ዶክመንት አምጣ ምናምን አለኝ። ለምንድን ነው እንደዚህ ሲባል እንዴ 10 ጊዜ እየለፈለፍክ በየመድረኩ ገና አረ ሊያስሩህ ነው እንዳትገደል ለራሱን ፍራ፣ መንገድ ላይም ሊጎልህ ይችላል፣ ስትሄድ ተጠንቀቅ እና ኦዲት ሊያስደርጉ ነው ሲል ተራርጬ ወደዚህ አዞርኩት። ቲናምበሬ ማለት ነው የነበረች እዳ ከፋፍዬ ከዛ እንደማያሰሩኝ ስለተነገረኝ አንዳንድ ቅን ያሉ እዛ የከተማ ተወላጆች ሲነግሩኝ ንግድ ፍቃዴ ወደ አዲስ አበባ አዞርኩት እንጂ እዚህ የሰራው ዘን ማገብረው የነበረው እዚህ በብራንች ነው የምሰራው ድሮ ማለት ነው። ከነሱ ጋር ሰጣ ገባ ስገባ 2008 እና 2009 ሲጀምር ወደዚህ አዞርኩት እንጂ ሰርተን ምን ብለን ሁመራ በተለይ ወልቃይት በጣም ስለምወደኝ እኔ አሁን ሳይሆን ድሮ የተናገርኩት አለ ላሰማ ይችላል ቪዲዮ የተቀረጸ ለወልቃይት ህዝብና አገሩን በጣም ትልቅ ፍቅር ነው ያለኝ። ስለምን ያደኩበት ነው የነሱ አይብና ማጨባ እየበላህ አድገህ የነሱ ቅቤ እየበላህ አድገህ ቤተሰቦች መተውዛ አሳድገው በምን ስነን ቦናና ሞራል ኑረኝ ነው ምጠላቸውና ምንቃቸው ላረግም አልችልም። በዚህ አጋጣሚ ላደንቅ